የዛሬ የትምህርት ርዕስ ደግሞ የሚለው የነገ ስኬታችን የሚወሰነው በተገጠመልን ሞተር አይነት ነው የሚል ነው። እንደዚህ ብዬ ሲጀምር ምን አይነት ሞተር ነው የሚያወራው? ይሄ የቻይና ነው የጃፓን ነው ወይስ የጀርመን ነው ብላችሁ እንዳትጠይቁኝ እሰጋለሁ። ግን አይ አንደርስታንድ ኢትስ ፎር ፋኒ። እንደዚህ ማለት የፈለኩት የማይንድ ሴትን ጉዳይ ለማውራት አስቤ ነው። ይሄን ታይትልን መምረጥ በእንደዚህ አይነት መልክ ማውራት የፈለኩት አንድ ጊዜ የባንክ ማኔጀሮችን እያሰለጠን ባለንበት ጊዜ አንድ ሰልጣኝ የማይንድ ሴቲንግ ጉዳይ ካስተማርን በኋላ ያለውን ነገር በማስታወስ ነው። ምንድነው ያለው? አሁን የገባኝ ነገር ቢኖር የሰው ስኬት ወይም ውጤት ማይንድ ሴት ላይ መመስረቱን ወይም ዲፔንድ መሆኑን ሳይ የተገጠመልን ሞተር አይነት ወሳኝ ነው ብዬ ነው የሚወስደው ብሎ ያኔ ስላሳቀን ይሄንን በጥሩ ምሳሌያዊ ጅምር ይሆናል ብዬ ነው ያሰብኩት። ስለዚህ ማይንድ ሴት ጉዳይ ስናወራ እውነትም ማይንድ ሴት በጣም የሁሉም መጨረሻ ወሳኝ ነው ብዬ አስባለሁ። እጅ የሚንቀሳቀስ በማይንድ ነው። እግር የሚንቀሳቀስ በማይንድ ነው። አይን የሚንቀሳቀስ በማይንድ ነው። ሁሉም እንቅስቃሴያችን የሚመራው በማይንድ በመሆኑ የኛ ውጤት በያዝነው ማይንድ ሴት አይነት ይወሰናል ማለት ነው። ምን ማለት ነው? እኔ ሌሎች ሰዎች ማይንድ ሴትን ወደ ሁለት ከፍሎ ነው የሚያዩት። እኔ ወደ ሶስት መክፈል ሞክሬያለሁ። ምን አይነት ማይንድ ሴት ናቸው? አንደኛ ግሮዝ ማይንድ ሴት ያላቸው ሰዎች አሉ። ግሮዝ ማይንድ ሴት ያላቸው ሰዎች አሉ። ሁለተኛ ኦፕን ወይም ፍሌክሲብል ማይንድ ሴት ያላቸው ሰዎች አሉ። ሶስተኛ ፊክስድ ማይንድ ሴት ያላቸው ሰዎች አሉ። እነኚህን ሶስቶቹንም በመግለጽ ጀምራለሁ። ግሮዝ ማይንድ ሴት ያላቸው ሰዎች ብዙ ጊዜ ትኩረታቸው የሚሆነው ፐርሰናል ዴቨሎፕመንት ላይ ነው፣ ወይም ራሳቸውን በማብቃት በየጊዜው ስኪል መማር ይችላሉ ይላሉ። በየጊዜው አቅማቸውን መጨመር ላይ ኮንፊደንስ አላቸው። በየጊዜው ቻሌንጅን ቢመጣ ኦቨርካም ማድረግ ላይ ራሳቸው ላይ መተማመን አላቸው። እንደውም እነኚህ ሪዛይለንስን ነው ኢንካሬጅ የሚያደርጉት። ይሄ ማለት ነው ምንም ቻሌንጅ ቢገጥማቸው እስከ መጨረሻ በመጋፈጥ ማሸነፍ እንደሚቻል ራሳቸው ላይ ወይም የሚተማመኑ እንደዚህ አይነት ሰዎች ግሮዝ ማይንድ ሴት ያላቸው ሰዎች ናቸው። እንደውም ውድቀትን እንዴት ነው የሚያዩት? እነሱ እንደ ኦፖርቹኒቲ ነው የሚያዩት። እዚህ ውድቀት ውስጥ ትምህርት ይገኛል፣ የምማረው ነገር አለኝ፣ ለነገ ስኬት ማገኘው ነገር ስላለኝ ውድቀትን እንደ መማሪያ ነው የማደርገው እንጂ ሁለተኛ ስራ እንዳትሰራ በሚል ስሜት አልቀጣለትም ነው የሚሉት ቻሌንጅ ራሱ። ስለዚህ እነኛ አይነት ሰዎች መጨረሻቸው ምን ይሆናል ተብሎ ነው በብዙ ጥናቶች የተረጋገጠው? ቤተር ለርኒንግ አቢሊቲ አላቸው። ይሄ ማለት የተሻለ መማር አቅም አላቸው ብቻም ሳይሆን ፐርፎርማንሳቸው በጣም መጨረሻ ላይ በጣም ትልቅ የመሆን እድላቸው በጣም ትልቅ ነው። ቤተር ፐርሰናል ሳቲስፋክሽንም አላቸው። ይሄ ማለት በራሳቸው ፐርሰናል ላይፍም በራሳቸው ህይወትም ደስተኛ ናቸው እነኚህ ሰዎች። ስለዚህ ግሮዝ ማይንድ ሴት ያላቸው ሰዎች ሁልጊዜ መማር ይችላሉ ይላሉ። ሁልጊዜ ስኪልን ኢምፕሩቭ ማድረግ ይችላሉ የሚሉ ሰዎች ናቸው። ሁልጊዜ ቻሌንጅ ቢኖርም ማሸነፍ ይችላሉ የሚሉ ሰዎች ናቸው። ሁልጊዜ ቻሌንጅ ቢመጣም ማሸነፍ ብቻል ጥሩ፣ ባይቻልም ይማርበታለሁ ብሎ የሚቀጥሉ ሰዎች ናቸው ማለት ነው፣ ይሄንን ማይንድ ሴት ያላቸው ሰዎች። ስለዚህ እንደዚህ አይነት ሰዎች መጨረሻቸው ፐርፎርማንሳቸውም ሃይ ይሆናል። መጨረሻቸው ቤተር ለርኒንግ ኤቢሊቲ አላቸው። መጨረሻቸው ቤተር ፐርሰናል ሳቲስፋክሽን አላቸው ተብሎ የሚገመቱ ሰዎች ናቸው። ሁለተኛ ላይ ያለው ኦፕን ማይንድ ሴት የሚባል ነው፣ ወይም ፍሌክሲብል ማይንድ ሴት የሚባል። ይሄን ያላቸው ሰዎች ብዙ ጊዜ ምን ላይ ፎከስ ያደርጋሉ? ምን ላይ ነው ትኩረት የሚያደርጉት? አዳዲስ አይዲያዎችን መቀበል ላይ፣ አዳዲስ ፐርስፔክቲቮችን መቀበል ላይ። እንደውም ኮመንት ብትሰጣቸው፣ ፊድባክ ብትሰጣቸው፣ አይዲያ ብትጨምርላቸው አይጎረብጣቸውም፣ አያማቸውም። ያስባሉ፣ ያያሉ። ሌላን አይዲያም እንደ ጥሩ አጋጣሚ የመጠቀም አዳፕት የማድረግ አቅማቸው ሀይ ነው ማለት ነው።
ስለዚህ እነኚህ ሰዎች የተለየ አይዲያ ከሰው ሲያገኙ የሚደናገጡ ሳይሆን እንደውም ከሱ የሚማሩ ናቸው ማለት ነው። እንደዚህ አይነት ማይንድ ሴት ያላቸው ሰዎች ብዙ ጊዜ በስራ ቦታ የሚመጣው ለውጥ ብዙ ጊዜ አያደናግራቸውም። በቴክኖሎጂ የሚመጣ ለውጥ አያስደነግጣቸውም። በሶሳይቲም ጭምር ማለት ቦታ ቢቀይሩ ሀገር ቢቀይሩ ሶሳይቲ ያገኙት ሶሳይቲ ውስጥ ቶሎ አዳፕት ማድረግ የሚችሉ ሰዎች ናቸው ማለት ነው። ግን ኢሰንሻል ማይንድ ሴት ግሮዝ ማይንድ ሴት ነው። በየቀኑ መሻሻል እችላለሁ ባይዘው ይሄንን በኩሊ ኤግዛምፕል ነው ብዙ ጊዜ የሚወስደው። አንድ ሰው አንድ ኩሊ ወይም ኩምታል የሚሸከም ሰው መጀመሪያ 25 ኪሎ ይሸከማል፣ ከዛ 30 ያደርጋል፣ ከዛ 40 ያደርጋል፣ ከዛ 50 ያደርጋል፣ ከዛ 100 ኪሎ ሙሉ መሸከም ይችላል ማለት ነው። ስለዚህ በየቀኑ ኢምፕሩቭ አደርገዋለሁ፣ ግሮዝ አደርገዋለሁ። አንድ ቦታ የሚቆም አቅም ሳይሆን ያለኝ በየጊዜ የሚሻሻል አቅም ነው ያለኝ ብሎ የሚያስቡ በእንደዚህ አይነት ማይንዳቸው የተዋቀረ ሰዎች ማለት ነው። እሱ ፍሌክሲብል ማይንድ ሴት ደግሞ ከሰው መማሪን እንደ ጥሩ ልምድ የሚወስዱ ከሰው የሚማሩ ከሰው ፊድባክ ትምህርት የሚያገኙ ከሰው ሐሳብ የሆነ ነገር የሚቀስሙ እንጂ የሆነ ነገር የሚፈሩ አይደለም። አንዳንድ ሰዎች ኮሜንት ስትሰጣቸው፣ አንዳንድ ሰዎች የሆነ ሐሳብ ስትሰጣቸው በእርግጥ ይደነግጣሉ፣ ይበረግጋሉ። እንደውም ሊያጠፋኝ ነው የመጣው ሰው ይላሉ። አዳዲስ ነገሮችን እዛው ቦታ የሚሉ ሰዎች ይኖራሉ። ግን ኦፕን ማይንድ ሴት ወይም ፍሌክሲብል ማይንድ ሴት ያላቸው ግን ይሄንን በተቃራኒ ናቸው ማለት ነው። ስለዚህ ሰው እነኚህን ሁለቶቹን ስፔሻሊ ግሮዝ ማይንድ ሴትን ኖሮ በኦፕን ማይንድ ሴት ደግሞ ቢደግፍ በጣም ጠንካራ የሆነ ሰው ይሆናል የሚል ግምት አለኝ። የመጨረሻውና የማያስፈልገው ፊክስድ ማይንድ ሴት ነው። ፊክስድ ማይንድ ሴት ቻሌንጆችን አቮይድ ማድረግ ላይ የተሰማራ ሰው ነው ማለት ትችላለህ። ብቻም ሳይሆን ውድቀትን በጣም የሚፈራ ይወድቃለሁ ብሎ ብዙ ነገሮችን የሚፈራ ብቻም ሳይሆን ደግሞ በጣም ዋና መለየው አንድ ጊዜ የሆነ ነገር ሞክሮ ካልቻለ ለዘላለም አልችልም ብሎ ቁጭ የሚል አይነት ማይንድ ሴት ያላቸው ሰዎች ማለት ነው። እንደውም ይሄንን በምን ምሳሌ ማስተማር ይቻላል? የሆነ ጊዜ የአንድ ኤሌፋንት ስቶሪ ሰምቼ ነበር። የኤሌፋንት ፋርም አካባቢ አንድ ሰው እየሄደ ባለበት ጊዜ ትልቅ ኤሌፋንት በትንሽ ገመድ በትንሽ ችካል ላይ ታስሮ ሲቆም ያይና አይኔ ነው ወይስ ይሄ እውነት ይሄ ትልቁ ዝሆን በዚህችው ገመድ ታስሮ ነው የቆመው በዚህችው ትንሽ ችካል ላይ ብሎ ራሱን ይጠይቅና የዙ ወይም ይሄንን ኤሌፋንት ወይም ዝሆንን የሚያራባ ሰውን ወደ መጠየቅ ይሄዳል። ሂዶ ባለቤቱን ሲጠይቅ ምን ብል ጥሩ ነው ባለቤቱ ለምንድን ነው ይሄ ዝሆን በዚህችው ትንሽ ነገር የሆነው እንደ ታስሮ የቆመው ብሎ ሲጠይቅ ባለቤቱ ምን ብል ጥሩ ነው የሱ ታሪክ እንደዚህ ነው አለ። ታሪኩ ምንድነው? በሕፃንነቱ ጊዜ በዚህች ችካል ላይ አስረ ነው ለነቅንቆ ለመንቀል ሞክሮ ነበር፣ ግን አልቻለም። ስላልቻለ ከዛ በኋላ አልሞከረም ማለት አልሞከረም እንጂ ይሄማ ግብዳ የሆነ ኤሌፋንት ቤት ሊያነቃንቅ የሚችል ትልቅ ዝሆን ነው እኮ። ግን ያኔ በመጀመሪያ በትንሽ እድሜው ጊዜ የሆነ ነገር ሞክሮ ለመንቀል ሞክሮ ግን አልቻለም ሲል ተገረመና ይሄ ሰው ምን አይነት ማይንድ ሲኖረው ነው ብሎ ራሱን ይጠይቃል። ይሄ መንገደኛ ሰውዬ ከዛ ምን ይላል? ይሄ ሰው የታሰረ ማይንድ እንጂ የታሰረ እግር የለውም፣ የታሰረው ማይንዱ ነው ያለው። እውነት ነው። ሰው ማይንዱ ከታሰረ እግሩም አይንቀሳቀስም። ሰው ማይንዱ ከታሰረ እጁም አይንቀሳቀስም። ሰው ማይንዱ ከታሰረ ምኑም አይንቀሳቀስም። ስለዚህ ሁሉም ነገር ማይንድ ላይ የተገጠመልን ሞተር ወሳኝ ነው ያልኩት። የተገጠመልን ማይንድ ወሳኝ ነው። ይሄ ማለት ይሄ ማይንድ አንደ ተገጥሞልናል አይሻሻልም ማለት አይደለም። ይሻሻላል። ለርናብል ነው ብዙዎቹ። ስኪል ለርን ማድረግ ትችላለህ። ቢሄቪየር ለርን ማድረግ ትችላለህ። ኤክሰርሳይዝ ማድረግ ትችላለህ። ይሄን በማድረግ ለምሳሌ የምታዳምጡኝ ሰዎች የሆነ ነገር የሆነ ታይም ሞክሬ ሊሆን ይችላል፣ ግን አልቻልክም። ያን ጊዜ አልቻልከው በነበረ አቅም ያነ በነበረው ነባራዊ ሁኔታ ያነ በነበረው የትምህርት ደረጃ ያነ በነበረው አቅሜ ሊሆን ይችላል። ግን ከዛ በኋላ ብዙ ነገር ጨምረሃል እኮ።
ከዛ በኋላ ብዙ ነገሮች ተቀይረዋል እኮ። እስቲ እግሬን ነቅነቅ አድርገው። አልታሰርክም እኮ ገመድ ብቻ ነው አንተ ላይ የተቀመጠው። ስለዚህ የታሰረው ማይንድ ነው። ትናንት የሞከርከውን ያልቻልከውን ዛሬ ሞክርና የው። በፍጹም የሰው ልጅን አስሮ ሊያቆም የሚችል ምድራዊ ኃይል የለም። ምን ብቻ ማድረግ ነው? ይሄ ሞቲቬሽን አይደለም እያወራው ያለው። በትክክል ትናንት የሞከርከው ያልቻልከው በምክንያትና ያነ በነበረው ነባራዊ ሁኔታ ሊሆን ይችላል። ዛሬ ግን ሞከር። ዛሬ አቅም አለ። ይሄው እየነገርኩ ነው። አዌርነስ እየሰጠሁ ነው። ብዙ ሰዎች አዌርነስ እየሰጡልህ ነው። ተምረሃል፣ ዲግሪ ጨምረሃል፣ ማስተርስ አረክ። ይሄው እንደውም ፒኤችዲም እየተማርክ ሊሆን ይችላል። ወይ ደግሞ ከኤክስፒሪየንስ ብዙ ተማርክ፣ በመከራም ብዙ ከቻሌንጅም ብዙ ተማርክ እና እስቲ እግርህን ነቅነቅ አድርገው። እግሬ ላይ ምንም ገመድ የለም እኮ። ገመዷ ብትኖርም በጣም ትንሽ የቺካል ነው የተያዘችው። ስለዚህ ማይንድ ሲታሰር ሁለመናችን ስለሚታሰር ፊክስድ ማይንድ ሴት በጣም አደገኛ ነው ብዬ ነው የማስበው። ስለዚህ ምን አይነት ማይንድ ሴት እንዲኖራችሁ ነው የሚመክራችሁ? ሁልጊዜ ነገሮችን ማሻሻል እንደምትችል ኢመንና ሞክር፣ ታረጋዋለህ። ስኪልን ኢምፕሩቭ አድርግ፣ ስልጠና ውሰድ። ኦንላይን ስልጠና አለ። አሁን ሁሉም ቦታ ቴክኖሎጂ አለ። በፈለግከው ነገር ትምህርት መማር ትችላለህ። ራስን ማሻሻል ትችላለህ። ቻሌንጆች ደግሞ ቻሌንጅ ሆነው አይቀሩም። አንተም አቅም ጨምረ ፈርጠም ብለህ መጋፈጥ ትችላለህ። you can win I know this። ስለዚህ ቻሌንጆች ማለት ደግሞ የመጨረሻ እኛን የሚገሉ አይደሉም፣ የሚፈትኑ ሊሆኑ ይችላሉ። የሰው ልጅን የሚፈትን ሊኖር ይችላል። ቻሌንጅ ሆኖ ግን ሰውን በዛ ልክ እድሜ ልክ አልሻሻልም እንድትል የሚያደርግ እንደዚህ አይነት አቅም ያለው ምንም ነገር የለም። ስለዚህ በዋናነት እንዲኖራችሁ የሚፈልገው ግሮዝ ማይንድ ሴት ነው። በየደቂቃ በየሰዓቱ በየጊዜው እንደምትሻሻል አምነ እሱ ላይ ራሲ ላይ ፐርሰናል ዴቨሎፕመንት ላይ መስራት። ዛሬ የሆነ ስኪል ከተማርክ ነገ ሌላን መማርን መማር ዘንድ ትናንት ሞክረ ያልቻልከውን ቦታ ፖዚሽን፣ ንግድ ደረጃ፣ አቅም ደረጃ ሞክርና የው ትችለዋለህ። ዘን ለውጦች ደግሞ ይመጣሉ። ቴክኖሎጂ ይመጣል። የሥራ ቦታ በብዙ ነገር ይቀየራል። ስለዚህ እሱንም እንደየሁኔታው አዳፕት ራስን ማድረግ ሞክር። ባይዘይ አንድ ሰው በግሉ ኢንቫይሮንመንት ላይ ቀይር ይችላል። በርግጥ መቀየር አይቻልም ብዬ ባልደመድምም ግን ማክሮ ኢንቫይሮንመንት የሆኑ በጣም ትላልቅ ኢንቫይሮንመንት የሆኑትን ነገሮች ሞር ቤተር የሚሆነው በኢንቫይሮንመንት አዳፕት ማድረግ ነው። ቴክኖሎጂ ሲመጣ ቴክኖሎጂን ሸሽተን አንችልም። ወደ ቴክኖሎጂ ራሳችን አዳፕት ማድረግ ነው። ኢንቫይሮንመንት የሥራ ኢንቫይሮንመንት ሲቀየር ሸሽተን አንችልም። ወደሱ ራሳችን አዳፕት ማድረግ ነው። ቦታ ስራ ቦታን ልንቀይር አገር ልንቀይር እንችላለን። ያ ቦታ ሄደ ኢንቫይሮንመንቱን፣ ህዝቡን፣ ኮሚኒቲውን አትቀይርም። ራስን ነው ወደዛ አዳፕት የምታደርገው። ዘን የምትፈልገው ስኬትን ፐርፎርማንስን ኢርን ታደርገዋለህ ማለት ነው። ስለዚህ መማር ትችላለህ፣ መሻሻል ትችላለህ። ደግሞ ኒው አይዲያዎች ከሰው ስታገኝ ደግሞ ውሰድ፣ ተጠቀም፣ እንሪች አድርግ ራስን። ፐርስፔክቲቮች ሰውን አይገሉም፣ ተጠቀምበት። ይሄን በማድረግ በዋነኛነት ግሮዝ ማይንድ ሴት ይኑርህ። ኮምፕሊመንተሪ በሆነ መልክ ደግሞ ኦፕን ማይንድ ሴት ወይም ለውጦችን የሚጠላ ሳይሆን አዳፕት አድርጎ አብሮ መኖር የሚችል ኮፕ አፕ አድርጎ መኖር የሚችል ማይንድ ይኑርህ። ፊክስድ ማይንድ ሴትን ደግሞ ፈጽሞ እንዳይኖርህ ብዬ ነው የምመክርህ። በእውነት እኔ ማይንድ ሴት ወሳኝ መሆኑን አሁን ቅድም ባወራው ብቻ አይደለም ማስተማር የሚፈልገው። አንድ የኔ ሰልጣኝ ያነሳውን ነገር እንደ ምሳሌ ነግሬያችሁ ትምህርቱን ማቋጨት እችላለሁ። ምንድነው ሂስቶሪው የሰማሁት? አንድ ሴት የትልቅ እርድ ካምፓኒ ወይም ቄራ ድርጅት ውስጥ የምትሰራ ሴት ነበረችና ትልቅ ፍሪጅ አለ። ትልቅ ፍሪጅ። ይሄ ፍሪጅ ሰው እዛ ውስጥ ስጋ ሲደረድር ውሎ በድንገት ተሳስቶ ሰው እዛ ውስጥ ከተቆለፈበት ፍሪጁ ከተሰካ ያው በጣም ቀዝቅዞ ሰውን ሊገል ስለሚችል እንደዚህ ስለሚታወቅ ያው ይሄንን ጭንቅላቷ ውስጥ ይይዛለች። እንዳጋጣሚ አንድ ቀን እሷ እየሰራች በሩ ይዘጋባትና እንደተዘጋባት ጓደኞቿ ሳያዩ ትቷት ይሄዳሉ።
እንዳጋጣሚ ደግሞ ያን ሶኬት ወይም መብራት ላይ ሰክቶ ግን አልሄዱ። እሷ ግን ምን ብላ አስባለች? በቃ ሰክቶ ስለሚሄዱ ጮሃ በጣም ጩኸት አሰምታ ማንም ስላልሰማት በቃ ተሰክቷል፣ ዛሬ መሞቴ ነው ብላ በቃ ወሰነች። ይሄ ታሪክ በጣም የሚገርም ታሪክ ነው እና ሶኬቱ አልተሰካም፣ መብራት ላይ ፍሪጁ አልቀዘቀዘም። ቤትን የሚያክል ትልቅ ፍሪጅ ነው ባይዘው እሞታለሁ ብለህ ካላሰብክ በስተቀር የምትሞትበት አጋጣሚ አልነበረም። ስለዚህ እሷ ኦልሬዲ ይሄ ፍሪጅ ውስጥማ ቀዝቅዞብኝ ኋላ ሞታለሁ ብላ ስላሰበች ብቻ ጠዋት መጥቶ ሲያዩት ሬሳው ነው የተገኘችው የሚባል ስቶሪ ነው የሰማሁት። ይሄ ምሳሌ በጣም እውነት ኢምፕሬስ አድርጎኛል። እውነትም ማይንድ ሴት በጣም ወሳኝ እንደሆነ የምንማርበት ስቶሪ ነው። እሞታለሁ ካልክ፣ አልዘልቅም ካልክ፣ አልጠነክርም ካልክ፣ አላሸንፍም ካልክ እንዳልከው እንደምትሆን አባቶቻችንም ይነግሩናል። ባይዘው ስኬት ከምናወራው አንደበትም ይመጣል። አንደበት ደግሞ ማይንድ የጠነሰሰውን ነው የሚያወራው። ስለዚህ የኔ ምክር ምንድነው? በአይምሯችሁ እንዳትታሰሩ። ማሻሻል ይቻላል፣ መማር ይቻላል። ትናንት ያልቻልከው ዛሬ ትችላለህ። ደግሞ አልችልም ብለህ አስሬ አታስቀምጥ። ትችላለህ። ሞክር፣ ኤክሰርሳይዝ አደርግ። ደግሞ እሞታለሁ ብለህ አትወስን። መሞት ጭንቅላት ውስጥ ነው። ስለዚህ እሞታለሁ ያለ ሰው የሚገል ጥይት ሳይመታው የሚገል ፍሪጅ ሳይኖረው እንዳሁኑ ሴትዮዋ መሞት ስለሚችል፣ ስለዚህ ማይንድ ሴት የሁሉም ስኬት መሰረት ነው ብዬ ለማስተማር በዚህ አጋጣሚ ለማውራት ነው። ይሄን ካልኩ በኋላ በመጨረሻ ማለት የምፈልገው እኔን የምታዳምጡኝ ሰዎች የማይሻሻል ነገር የለም። መማር ይቻላል። ኤክሰርሳይዝ ማድረግ ይቻላል። የማናሸንፈው ቻሌንጅ የለም። ቻሌንጅን እንደ አጋጣሚ ወስደን ማሸነፍ እንችላለን። ትናንት ያልቻልከው ነገር ደግሞ ሞክርና ይኸው ነገ በሆነ መድረክ እንገናኛለን። ሞክር። ትናንት ያልቻልከው በሌላው ሁኔታ ውስጥ ነው። ዛሬ አቅም አለ፣ ዛሬ ትምህርት አለ፣ ዛሬ የሆነች ሳንቲም ቢሆን የሆነ ነገር አድርገህ አገኝተሃል። ሞክር። ዩ ካን። ይሄን ካልኩ በኋላ ለሁላችንም አይምሮአችን ፈጣሪ አረንጓዴ ያደርግልን። ታንክ ዩ ቬሪ ማች